የሚሉትን ሊነግሩን በስልክ መስመራችን ላይ አቶ በላይነህ ሽፈራው የኳስ ሜዳና አካባቢ ኢትዮጵያ ቡና ደጋፊዎች መረዳጃ ድርጅት ሊቀመንበርና አቶ ተድላ ጌቱ የቅዱስ ጳውሎስ ሚሊኒየም ሜዲካል ኮሌጅ ላቦራቶሪ ቴክኒሻን በስልክ መስመራችን ላይ እንቷል። እንግዲህ ምንድነው ያሰቡት ምን ሊያረጉ አሰቡ የሚሉትን ይነግሩናል። ጤና ይስጥልኝ አቶ ተድላ ሽፈራውና እንዲሁም አቶ ተድላ ጌቱ የቅዱስ ጳውሎስ ሚሊኒየም ሜዲካል ኮሌጅ ላቦራቶሪ ቴክኒሻን እንዴት ዋላችሁ ሁለታችሁ? ጤና ይስጥልኝ እንዴት ዋላችሁ? ሰላም ናችሁ ወይ? ሰላም ነን። አቶ በላይነህ ከእርሶ ልጀምርና እንግዲህ የኳስ ሜዳና አካባቢ ደጋፊዎች መረዳጃ ድርጅት ሊቀመንበር ናችሁ። በ26 እንግዲህ እናንተም አንድ ፕሮግራም አስባችኋል። ጠቅላላ ጉባኤም ደጋፊ ማህበራችን በጠዋት ጠርቷል። ከዛ መልስ ደግሞ እናንተ ምን እንደምን ያሰባችሁት ምንድነው የታሰበው ፕሮግራም ኳስ ሜዳና አካባቢው ምን አቀደ? አቶ በላይነህ ኳስ ሜዳና አካባቢ ኢትዮጵያ ቡና ስፖርት ክለብ ደጋፊ መረዳጃ እድር ካቋቋማቸው እድር አንዱ በኳስ ሜዳ አካባቢ የሚገኘው እድር ነው። ከጳውሎስ ሚሊኒየም ሆስፒታል ጋር አዲስ ውል ገብተናል። በየ3 ወሩ የደም ልገሳ መርሃ ግብር ለማድረግና የተለያዩ የበጎ ስራዎች ለመስራት በገባነው ቃል ኪዳን መሰረት በ26 የመጀመሪያውን በአዲሱ ውላችን መሰረት ከዚህ በፊትም እናደርግ ነበር፣ ግን በአዲሱ ውል መሰረት በ26 የደም ልገሳ ፕሮግራም እናካሄዳለን። ይሄ የበጎ ስራ በብዙ መልኩ ነው የምናከናውነው። ይሄንን የበጎ ስራ የደም ልገሳ መርሃ ግብር ስናዘጋጅ ብዙ የኢትዮጵያ ቡናን ማሊያ ለብሰው የኢትዮጵያ ቡና ደጋፊዎች በኳስ ሜዳና አካባቢው የሚገኙ እንዲሁም በኮልፌ፣ በቡራዩ፣ በሸጎሌና በጉለሌ አካባቢ የሚገኙ በድምቀት ይሄንን የደም ልገሳ መርሃ ግብር እንዲያግዙን ጥሪ እያቀረብኩ ነው በዚህ ሰዓት። ይሄንን ይመስላል ከጳውሎስ ጋር ያለን ግንኙነት በአሁኑ ሰዓት። በጣም አሪፍ። ይሄ ነገር እንግዲህ ተፈራርመናል የሚል ነገር ስታነሳ ሰማሁኝና በቋሚነት የሚደረግ ነው ማለት ነው። በየ3 ወሩ ይሄን ነገር ታደርጋላችሁ ማለት ነው? በየ3 ወሩ ይሄ መርሃ ግብር እየተዘረጋ በየ3 ወሩ የደም ልገሳ መርሃ ግብር እናካሄዳለን። አካባቢውን ህብረተሰብ በማስተባበር ለወገኖቻችን እንግዲህ ደማችን ለወገኖቻችን በሚል መርሃ ግብር ወገኖቻችን ለማገዝ እናደርጋለን። ይሄ ክለቡ ደጋፊዎች በበጎ ስራ በብዙ የሚሄዱበት መንገድ ስለሆነ በነቂስ ወጥተው ይሄንን የደም ልገሳ መርሃ ግብር ተቀላቅለው የተሻለ ለወገኖቻችን የምንደርስበትን ጥሪ ያቀረብኩ ነው በዚህ ሰዓት። ስለዚህ እንግዲህ የፊታችን እሑድ ጀምሮ በሚኖረው የደም ልገሳ ላይ እንግዲህ ደጋፊዎቻችን ደጋፊ ማህበሩን ጥሪ አድርጓል። የጠቅላላ ጉባኤ አለ። ከዛ መልስ እንግዲህ ሁሉም ጳውሎስ ሄዶ ይሄንንም ደም ልገሳ እንዲያደርግ ነው እንግዲህ ኳስ ሜዳና አካባቢ የኢትዮጵያ ቡና ደጋፊዎች መረዳጃ ድርጅት ጥሪ እያቀረበ ያለው ማለት ነው። አዎ ይሄንን ጥሪ እያቀረበ ነው። በጣም አሪፍ። አቶ ተድላ ጌቱ እንግዲህ የቅዱስ ጳውሎስ ሜዲካል ኮሌጅ ላቦራቶሪ ቴክኒሻን ናቸው። እሳቸውን በስልክ መስመራችን ላይ ይገኛሉ። አቶ ተድላ እንግዲህ ይሄንን ነገር እያደረጉ ያሉት የኢትዮጵያ ቡና ደጋፊዎች እንግዲህ በኢትዮጵያ ቡና ስም ነው። በርካታ ጊዜም ይሄን ነገር እንዳደረጉ ነው መረጃ ያለኝ። እንደው ከእናንተ ጋር ለምን ያህል ጊዜ ሰሩ እነዚህ ኳስ ሜዳና አካባቢ የኢትዮጵያ ቡና ደጋፊዎች መረዳጃ ድርጅት? ይሄን መደረጉስ ለእናንተ ምንድነው የሚሰጣችሁ ነገር? ለኢትዮጵያ ቡና ደጋፊዎችስ ያላችሁ ስሜት ምን ይመስላል? እስቲ እነዚህን ጠቅላላ አድርገህ ብታጋራኝ። እሺ፣ አመሰግናለሁ። ኳስ ሜዳና አካባቢ ቡና ደጋፊዎች መረዳጃ ድርጅት ጋር ስንሰራ ይሄን ስራ ለመጀመር በቋሚነት እንደዚህ ለማስቀጠል ይሰማኝ? በቋሚነት ለማስቀጠል ከአመት በላይ ስንዘጋጅበት ቆይተናል። በግል እኔ እንደ ኢትዮጵያ ቡና ደጋፊነቴ ያው የግል ስራዎችንም ሰራ ነበር፣ እነሱንም ከማገናኘት አንፃር ነው። ከአንድ ወር በፊት ያው በሰነድ የተዘጋጀ የሰፈረ ዘርፈ ብዙ ስራዎችን ለመስራት የሚያስችለን በጋራ ስምምነት ተፈራርመናል። ከስምምነቱ በፊት 2 ጊዜ ደም ልገሳ አካሂደናል። ከስምምነቱ በኋላ ነው አሁን ሐምሌ 26 የምንለግሰው። ስምምነቱ በዋናነት የሚያካትተው በየ3 ወሩ ቋሚ የደም ልገሳን ማካሄድ ሲሆን ከዛ ውጭ ደግሞ የተለያዩ በጎ ስራዎችን የታመሙ ሰዎችን ማገዝ፣ ጳውሎስም እነሱን ሲፈልጋቸው እነሱን ለመተባበር ጳውሎስ ዝግጁ መሆኑን የሚገልጽ ሰነድ ተፈራርመናል። ይሄንን ይመስላል እንግዲህ እና ይሄንን በማድረጋቸው በሆስፒታላችን በየጊዜው በደም እጥረት የሚሞቱ የእናቶችን፣ የህፃናትን እና የኩላሊት ታካሚዎችን የደም እጥረት ለመፍታት ትልቁ ዋናው መሰረታችን ይሄ የደም ልገሳ ነው ያስባል። እጅግ በጣም እንደምን የሚያደርጉት ኢትዮጵያ ቡና ደጋፊዎች ናቸው። በኢትዮጵያ ቡና ስም ነው ይሄ ነገር እየተደረገ የሚገኘውና እናንተም አካባቢው ላይ ያሉትም የጤና ባለሙያዎችም እዛው አካባቢ የሚገኙትም እንግዲህ ሁማን ለኢትዮጵያ ቡና ደጋፊዎች ማሊያውንም ሲለብሱ ሲያዩ እንግዲህ የሚሰማቸው በጎ ስሜት ነውና ይሄን ነው እና ለአንተስ ምንድነው የሚፈጠርላችሁ ነገር?
እንደ ኢትዮጵያ ደጋፊ ይሄንን ስታዩ ምንድን ነው የሚሰማችሁ እናንተ? በጣም ነው ደስ የሚለኝ። ያው በህዝባዊ ሰዎችን የሚያሳትፍ ነገር እንደዚህ አይነት ነገሮች ላይ ደጋፊ በመሳተፉ ያው እንደ ደጋፊነትም በጣም ያኮራኛል። ይሄ ደግሞ ያው ሁሉም ሰው የሁሉም ሰው ፍላጎት ስለሆነ ሁሉም የሆስፒታሉ ተጠቃሚ ነው። ያው ስፔሻሊ የኳስ ሜዳና አካባቢ ለሆስፒታሉ ቅርብ ስለሆነ ነው እንጂ ሁሉም ግልጋሎት የሚያገኝበት ቦታ ነውና እንደ አንድ የሆስፒታል ሰራተኛና እንደ አንድ የኢትዮጵያ ቡና ደጋፊ ይሄንን በጎ አድራጎት ሲያደርጉ ኩራትና እጅግ ደስተኛ ነው የሚያደርገኝና ይሄንን አጋጣሚ ሆኖ ይሄንን የደም ልገሳ መታሰቢያነቱ አንድ የደጋፊ ማህበሩ በህይወት የሌሉ ኮሎኔል አምሳሉ የቀድሞ መስራች አሉና ታሳቢም ታሳቢ ይሄ እንዲደርስ ያው መስራች ናቸውና እሳቸው መታሰቢያና ለቀድሞ ፕሬዝዳንት አብዱልረዛቅ ሸሪፍ ፔሌ መታሰቢያ እንዲሆን ብለን ተነጋግረን ያጠበቅነው ነውና ይሄን ይመስላል። በጣም ትልቅ ዓላማ ያለው በዛ ላይ ደግሞ መታሰቢያነቱ የተደረገው ለኢትዮጵያ ቡና ባለውለታና ኢትዮጵያ ቡና ደጋፊዎች ማህበር እንዲመሰረትም ትልቅ ድርሻ ነበራቸው። እንዲሁም ኢትዮጵያ ቡናን በአመራርነት ለመሩት አቶ አብዱልረዛቅ መደረጉም ይሄ በጣም ትልቅ ነገር ነውና